ቴሌግራም ልትከፍቱ ስትሉ ኮድ አለክላችሁ ወይም ደግሞ እንዲህ አይነት እየተሽከረከረ የሚያስቸግራችሁ ከሆነ እንዴት አድርጋችሁ እንደምታስተካክሉ በዚህ ቪዲዮ የማሳያችሁ ይሆናል። ከዚህ በተጨማሪም ቴሌግራም ያወጣችሁ አዳዲስ ህጎች አሉ፣ እነሱንም ጭምር የማስረዳችሁና እነዚህ ነገሮችስ እንዴት አድርገን በቀላሉ አክሰስ አድርገን መጠቀም እንችላለን የሚለውን ነው ማሳያችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ላይክ እንዲሁም ሼር እያደረጋችሁ ጓደኞቻችሁን መጋበዝና ሐሳብ ወይ ማስተያየት ጥያቄም ካላችሁ ኮሜንት ጋር ማሳወቅ ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። ቴሌግራም አዲስ ያወጣቸው ህጎች አሉ። እነሱ ህጎች ምንድነው? ቴሌግራም ስልክ ቁጥራችንን ብቻ ተጠቅመን መክፈት አንችልም። ጉግል አካውንት ያስፈልገናል። እናንተም ደግሞ ፓስወርዱን የምታውቁት የጉግል አካውንት መክፈት ይኖርባችኋል። ነገር ግን ይህን የጉግል አካውንት መክፈት የማትችሉ ከሆነ ኮሜንት ዘንዳ ጥያቄ ጻፉልኝና እኔ ለእናንተ የመልስላችሁ ይሆናል። ብዙዎቻችሁ የሚከብዳችሁ አይደለም ብዬ ስላሰብኩ ነው ቪዲዮ ያልሰራሁት። ከዚህ በተጨማሪም ደግሞ ጉግል አካውንታችሁን ፓስወርዳችሁን የማታውቁት ከሆነ ቀጣይ ላይ የእናንተን ቴሌግራም እንደ አዲስ በምትከፍቱበት ሰዓት ሙሉ የተጻጻፋችሁት ቻቱ ሊሆን ይችላል፣ ወይም ደግሞ የተቀላቀላችሁት ግሩፖችና ቻናሎች ሙሉ ለሙሉ ድሌቱ ነው እንደ አዲስ ነው የሚከፈት። እናንተ ይህን ነገር ላለማድረግ ግዴታ ፓስወርዱን ወይም ደግሞ የምትጠቀሙበት የራሳችሁ የሆነ ጉግል አካውንት ሊኖራችሁ ይገባል። ያን ነገር ከፍታችሁ ማዘጋጀት አለባችሁ። ከዚህ በተጨማሪ ደግሞ ኦፊሻል ያልሆኑ የቴሌግራም አፕሊኬሽኖች ለምሳሌ ፕላስ፣ ቪዲዮግራም እንዲሁም ደግሞ ቤስትግራም፣ ኒንጃግራም የሚባሉ አፕሊኬሽኖችን ወይም ደግሞ ፕሪሚየም አገልግሎት በነፃ ይሰጣሉ የሚባሉ አፕሊኬሽኖችን መጠቀም የምትችሉ ወይም ደግሞ እናንተ የምትጠቀሙባቸው ከሆነ ለነዛም ደግሞ ለእናንተ ኤስኤምኤስ ወይም የመግቢያ ፓስወርዳችሁን አይልክላችሁም ማለት ነው። ስለዚህ እናንተ እነዛን አፕሊኬሽን ያጥፍታችሁ ኦፊሻል የራሱን አፕሊኬሽን የቴሌግራም ይህንን ሰማያዊን እዚህ ጋር ያስቀመጥኩላችሁን ማለት ነው ከፕላይ ስቶር ወይም ደግሞ ክሮም ዘንዳ ገብታችሁ ቴሌግራም ፎር አንድሮይድ ብላችሁ ሰርች በማድረግ መጀመሪያ ይመጣላችሁን ሊንክ በመንካት ወደ ውስጥ ከገባችሁ በኋላ ዳውንሎድ ናው የምትለዋን በመጫን አፕሊኬሽኑን ዳውንሎድ አድርጋችሁ እንደየስልካችሁ ሜጋባይቱ ይለያያል። ከ100 እስከ 120 ሜጋባይት ድረስ ነው። እናንተም አፕሊኬሽን አወርዳችሁ ለስልካችሁ በመጫን መጠቀም ትችላላችሁ። ካልሆነ ግን ፓስወርዱን የማይልክላችሁ ነው ማለት ነው። ከዚህ በተጨማሪም ደግሞ ሰዓታችሁን በፈረንጆች መሙላት አለባችሁ። ይህንንም ለማድረግ ቀጥታ ወደ ስልካችሁ ሴቲንግ ትገቡና ሲስተም የሚለው ውስጥ ትገባላችሁ። በመቀጠልም ታይም ኤንድ ዴት የሚለውን በመጫን አውቶማቲክ ታይም አጀስት የሚለውን ኦን በምታደርጉበት ሰዓት ራሱ ኔትወርካችሁን ተጠቅሞ ሰዓቱን በፈረንጆች ሰዓቱንም ቀኑንም ደቂቃና ሰከንድ ሳይሸራርፍ ይሞላላችኋል ማለት ነው። ይህንንም አድርጋችሁ ከጨረሳችሁ በኋላ ቀጥታ ወደ አወረዳችሁት አፕሊኬሽን ትገባላችሁ። በመቀጠልም አፕሊኬሽኑን ከፍታችሁ ስልክ ቁጥራችሁ የሳፋሪኮም ሊሆን ይችላል የኢትዮ ቴሌኮም አስገብታችሁ ኔክስት በምትሉበት ሰዓት ልክ እንደዚህ እንደምትመለከቱት የጉግል አካውንት በሙያ ቁጥር ነው የሚያመጣላችሁ። እናንተ አክሰስ የምታደርጉት ወይም የምትጠቀሙበትን ኢሜል ታስገቡና ኔክስት በምትሉበት ሰዓት በኢሜላችሁ ለእናንተ ኮድ ይልክላችኋል። 6 ዲጂት ኮድ እንደምትመለከቱት እኔ ጋር ይልኮልኛል። ይህንንም ኮድ ተጠቅሜ በማስገባበት ሰዓት ቀጥታ ወደ ስልኬ እንዲደወል ይሆናል ማለት ነው። ይህም ስልክ ቁጥር የሚደወላችሁ ሲሞ ራሳችሁ ስልክ ላይ የምትጠቀሙበት ከሆነ ነው፣ ወይም እዚሁ አክሰስ የምታደርጉት ስልክ ላይ ካለ ነው። ካልሆነ ግን ሌላ ስልክ ላይ ስለሚደወል በዚህ 2 ደቂቃ ውስጥ ላይከፍትላችሁ ይችላል። በመቀጠልም ይህ ስልክ ቁጥር ላይ እንደተደወላችሁ ራሱ ይገባል። ነገር ግን ይህ ካልሆነ 2 ደቂቃ ጠብቃችሁ ጌስ ኮድ በኤስኤምኤስ የሚለውን በመጫን ኮዱን በኤስኤምኤስ እንዲልክላችሁ የታረጓላችሁ ማለት ነው። ይህንን ኤስኤምኤስ በምታደርጉበት ሰዓት ፕሪሚየም የሚጠይቃችሁ ከሆነ ግን ማስተር ካርድ እዚህ ዘንዳ እንደምትመለከቱት ያሰራሁላችሁ ቪዲዮ አለ፣ ማስተር ካርድ እንዴት እንደምታዋጡ። በመቀጠልም ደግሞ ቴሌግራም ፕሪሚየምም እንዴት እንደምታደርጉ እዚህ ቪዲዮ ላይ ሰርችላችኋለሁ። ይህን ሁለቱን ቪዲዮ ተጠቅማችሁ ፕሪሚየም ወይም ደግሞ በማስተር ካርዳችሁ ከፍላችሁ ይህንን ክፍያ ኮዳችሁ ማስላክ ትችላላችሁ። ነገር ግን ይህንን ማድረግ ወይም መክፈል የማትችሉ ከሆነ ደግሞ እኔን አናግሩኝ፣ እኔ የምከፍልላችሁ ይሆናል። ከዚህ በተጨማሪ በራሱ ኔክስት አድርጋችሁ ፓስወርዱን በምትሞሉበት ሰዓት ሙሉ ለሙሉ ቴሌግራማችሁ ተከፍቷል፣ መጠቀም ትችላላችሁ ማለት ነው። የከበዳችሁ ነገር ካለ ኮሜንት ዘንድ አስቀምጡልኝ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን ተጭናችሁ ኦንላይን በማድረግ ቤተሰብ መሆንና እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማለት ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።